Well, the British government says a Russian spy ship sailing on the edge of UK waters has pointed lasers at the pilots of an RAF reconnaissance. Russia's deep-sea research vessel, or to some, a spy ship. የዓለማችን ታላላቅ የአየር ትዕይንቶች የቴክኖሎጂን ጥንካሬና የሰውን ልጅ ብቃት የምናይባቸው መድረኮች ናቸው። ሺዎች የሚቆጠሩ ሰዎች ትንፋሻቸውን ይዘው ተዋጊ ጄቶች በሰማይ ላይ የሚሰሩትን የማይታመን የቅልጥፍናና የፍጥነት ትርኢት ይመለከታሉ። ነገር ግን አንዳንድ ጊዜ የከፍተኛ ፍጥነትና የከፍተኛ ግፊቱ ሂደት ወደማይቀለበስ አደጋ ሊለወጥ ይችላል። ዛሬ ከያዝናቸው ርዕሰ ጉዳዮች ውስጥ አንዱ ታሪክ የህንድን የኩራት ምልክት የሆነውን ቴጃስ ቀላል የውጊያ ጀት በአስገራሚ ሁኔታ በ2025 በዱባይ የአየር ትዕይንት ላይ የተከሰከሰበትን እውነተኛና አሳዛኝ ክስተት ነው። ይህ አደጋ አንድ ፓይለትን ለህልፈት ከመዳረጉ ባሻገር በአቪዬሽን ደህንነትና በአውሮፕላን አብራሪዎች ብቃት ዙሪያ ከባድ ጥያቄዎችን አስነስቷል። በዘርፉ ልምድ ያለው የጦር ጄት አብራሪው ቲም ዴቪስ ይህንን አደጋ በዝርዝር ተንትኖታል። ህንድ ሰራሹ ቴጃስ ጀት መከስከሱን ተከትሎ ደግሞ ብዙ ፓኪስታናውያን በሶሻል ሚዲያ ላይ ደስታቸውን እየገለጹና እያፌዙም ተስተውለዋል። በካሽሚር ግዛት የተነሳ ሁለቱ የኒኩሌር ታጣቂዎች ውጥረት ውስጥ መሆናቸው አይዘነጋም። በዚህም ሳቢያ ነው ህንድ አለኝ የምትለው ጀቷን ለዓለም እያሳየች ባለችበት ወቅት በተፈጠረው አደጋ ፓኪስታናውያን እያፌዙና እየተሳለቁባት ያሉት። ታዲያ ይህ ዘመናዊ ተዋጊ ጀት ለምንና እንዴት ከሰማይ ላይ ወድቆ ወደ ፍርስራሽነት ሊቀየር ቻለ? ለአብረን እንመረምራለን። ሌላኛው ዘገባችን ደግሞ ቭላዲሚር ፑቲን በብረት ክንድ ወደሚዘውሯት ወደ ቀዝቃዛዋ ሀገር ሩሲያና ወደ ብሪታንያ ይወስደናል። የዓለም ኢንተርኔትና በቢሊዮኖች የሚቆጠሩ የፋይናንስ እንቅስቃሴ መተላለፊያ የሆኑት የከርሰ ምድር ኬብሎች በከፍተኛ አደጋ ውስጥ ወድቀዋል። በቅርቡ በስኮትላንድ የባህር ዳርቻ አቅራቢያ በተከሰተ ሚስጥራዊና ጸብ ቀስቃሽ ድርጊት የሩሲያ ያንያር የተሰኘችው ጥልቅ የባህር የስለላ መርከብ የብሪታንያን የባህር ወሰን ደጋግማ በመጣስ በድንገት RAF የስለላ አውሮፕላን አብራሪዎችን በኃይለኛ ሌዘር አነጣጠረች። ይህ ድርጊት በዓለም አቀፍ ደረጃ ጦርነት የማስጀመር አቅም ያለው ተብሎ የሚታመን ሲሆን የብሪታንያ መከላከያ ሚኒስትር አዲስ የዛቻ ዘመን ውስጥ መግባታቸውን አውጀዋል። ታዲያ ሩሲያም እነዚህን ወሳኝ የመረጃ ደም ስሮች የመቃኘትና የማጥፋት ፍላጎቷ የየትኛው የፖለቲካ ውጥረት ማሳያ ነው? እናስ የኃያላን ግጭት ከሰማይ ተነስቶ አሁን ወደ ባህር ጥልቀት መውረዱ ምን ማለት ነው? ይህንንም አብረን እንቃኛለን። እስከ መጨረሻው አብረውን ይቆዩ። ቴጃስ ተዋጊ ጄት የህንድ ብሔራዊ ኩራት ነው። በሂንዱስታን ኤሮኖቲክስ ሊሚትድ የተገነባው ይህ አውሮፕላን ህንድ በዓለም ላይ የራሷን የጦር አውሮፕላን የምትሰራ ሀገር ለመሆን ያላት ታላቅ ምኞት መገለጫ ነው። ይህ ቀላል ተዋጊ ጀት እንደ ዴልታ ዊንግ ያለ ዘመናዊ ቅርጽ ያለው ሲሆን በአሜሪካ የተሰራውን የF404 የተባለ ኃይለኛ ሞተር ይጠቀማል። የህንድ አየር ኃይል ይህንን ጀት ወደ ዓለም ገበያ ለማቅረብና ለሌሎች ሀገሮች ለመሸጥም ይጓጓል። የዱባዩ የአየር ትዕይንት ደግሞ ይህንን ምኞት እውን ለማድረግ ፍጹም መድረክ ነበረ። የጀቱ አብራሪዎች በሺዎች የሚቆጠሩ ዓለም አቀፍ ተመልካቾች በተገኙበት የቴጃስን የፍጥነት የቅልጥፍናና የአቅም ጫፍን ለማሳየት ተዘጋጁ። የአየር ትዕይንት ማሳያዎች ከፍተኛ የአድሬናሊን ፍሰት የሚያስከትሉና አውሮፕላኑን ከፍተኛ የግራቪቴሽናል ፎርስ ውስጥ የሚከቱ አደገኛ እንቅስቃሴዎች ናቸው። ፓይለቶች እያንዳንዱን የሰማይ ላይ ውዝዋዜ በጥንቃቄ በተቀመጠ የከፍተኛ የፍጥነት ገደብ ወይንም ጌት ውስጥ ማከናወን አለባቸው። በዚህ ዕለት ቴጃስ በሰማይ ላይ በጭስ መስመር ታጅቦ እጅግ አደገኛ የሆነ መሽከርከርና የመገለባበጥ እንቅስቃሴዎችን አሳይቷል። ይህ ሁሉ ትርኢት ጀቱ ምን ያህል ብቃት እንዳለው የሚያሳይ ነበረ። ነገር ግን የአየር ትዕይንት ማሳያ በሕይወትና በሞት መካከል ያሉ ጠባብና ቀጭን መስመሮች ናቸው። እያንዳንዱ እርምጃ ለስህተት የሚሰጠው ቦታ ዜሮ ነው። አብራሪው ጄቱን ወደ ገዳይ መዘዝ የመራው የመጨረሻ እንቅስቃሴ ሰያፍ መሳብ ወይንም ኦብሊክ ፑል ተብሎ የሚጠራው ነበረ። ይህ እንቅስቃሴ ጄቱ ከምድር አንጻር በጎን በኩል ተጠምጥሞ ሲሽከረከር ወደ መሬት እየተጠጋ በከፍተኛ ፍጥነት ወደ ላይ የሚሳብበት ሂደት ነው። በተለመደ ሁኔታ ፓይለቶች ወይ ቀጥ ብለው ወደ ላይ ይወጣሉ አሊያም ወደ ጎን ይበራሉ። በሰያፍ መሳብ ግን ፓይለቱ በአንድ ማዕዘን ወደ መሬት እየቀረበ የከፍታ መቆጣጠሪያውን ወደ ራሱ አጥብቆ ይቆጥታል። የፓይለቱ ተንታኝ ቲም ዴቪስ ይህ እንቅስቃሴ በአየር ትዕይንቶች ላይ ከፍተኛ አደጋ የሚያስከትል እንደሆነ አጽንኦት ሰጥተዋል።
ለምን? ምክንያቱም እንዲህ ያለው ሰያፍ መሳፍ ለአብራሪው የሚቀረውን ከፍታና ፍጥነት በትክክል ለመገመት እጅግ በጣም ከባድ ያደርገዋል። የተዋጊ ጄት አብራሪዎች በከፍተኛ ፍጥነትና ግራቪቴሽናል ፎርስ ሲበሩ የሚገጥማቸው ፈተና ከባድ ነው። የአየር ትዕይንት አብራሪዎች ያለማቋረጥ የከፍታና የፍጥነት መለኪያዎችን እንዲሁም አድማሱን ይከታተላሉ። በከፍተኛ ግራቪቴሽናል ፎርስ ሰውነት ወደ ታች በመጫኑ የአንገትና የአከርካሪ አጥንት ጉዳት የሚደርስባቸዋል። ይህም የተንታኙ ዴቪስ የግል ተሞክሮ ነበረ። በእንደዚህ አይነቱ የሰውነትና የአእምሮ ጫና ውስጥ ሆኖ በ10 ሺዎች የሚቆጠሩ ተመልካቾች ፊት በከፍተኛ ፍጥነት የጥቂት ጫማ ስህተት እንኳን ለሞት ሊዳርግ በሚችልበት ሰዓት ትክክለኛ ግምትን መስጠት ማለት ከሰው በላይ የሆነ ብቃትና ትኩረትን ይጠይቃል። የፓይለቱ ብቃት ማነስ ዋነኛው ምክንያት ቢመስልም ተንታኙ ቲም ዴቪስ የሰጠው የመጨረሻው ብይን የበለጠ ጥልቅ ነበረ። ዴቪስ የችግሩ ምንጭ የፓይለቱ ሳይሆን የደህንነት ስርዓት ወይንም ሴፍቲ ቼን አለመሳካት ነው ብሎ ያምናል። የአይነቱ ተለዋዋጭ የደህንነት አሰራር በአዛዥ ሰንሰለት ወይንም ኮማንድ ቼን ውስጥ መተግበር ነበረበት። ፓይለቱ የተመደበለትን እንቅስቃሴ ለማሳየት በተቀመጠው ገደብ ውስጥ መግባት ስላልቻለ እናም በቂ የሆነ የድጋፍ መምሪያ ስላልነበረው የሞት አደጋ ለመቀበል ተገዷል። በሌላ አገላለጽ የስርዓቱ ደህንነት ፍርግርግ ተበጥሷል። ጄቱን አቅም ከፍ ለማድረግና ገበያ ለማግኘት ሲባል የደህንነት ገደቦች በጥንቃቄ አልተገመገሙ ነበረም። የጄቱን አቅም ለማሳየት ሲል ከአቅም በላይ የሄደው አብራሪው ጀግንነቱን በሰማይ ላይ አሳይቷል። ነገር ግን የደህንነት ገደቦችን ባለማክበር ወይንም ገደቦቹ በቂ ባለመሆናቸው የህይወቱን ዋጋ ከፍሏል። ይህ ክስተት የጦር አውሮፕላን ማሳያዎች ላይ የደህንነት ደንቦችን እንደገና ለመጻፍና ለፓይሎቶች የበለጠ ግልጽና ሁኔታዊ የመውጫ ዕቅዶችን ለመስጠት የዘላቂ ትምህርት መሆን አለበት። የቴጃስ አደጋ ታሪክ ታላቅ የቴክኖሎጂ ምኞት የተሟላ የደህንነት ስርዓት ከሌለው ወደ ቅዠት ሊለወጥ እንደሚችል ማሳያ ነው። ይህንን ርዕሳችንን እዚህ ላይ ገታ እናድርግና አሁን ደግሞ ታላቋ ሩሲያ ምዕራባውያኑን ማስጨነቋን መቀጠሏን እንመለከታለን። ዩናይትድ ኪንግደም አዲስ ያልታወቀ የዛቻ ዘመን ውስጥ መግባቷን አስታውቃለች። የዚህ ስጋት ማሳያ የሆነው ደግሞ ያንያር የተባለ የሩሲያ የስለላ መርከብ በብሪታንያ ባህር ወሰን ድንበር ላይ ያደረገው ጠብ ቀስቃሽ፣ ደፋርና የዓለምን ደንብ የሚጥስ ድርጊት ነው። ያንያር በመደበኛነት የውሃ ውስጥ ጥናት የምታደርግ መርከብ ብትባልም እውነተኛ ማንነቷ ግን በቴክኖሎጂ የላቀ የስለላ መርከብ ናት። ይህች መርከብ በአንድ ዓመት ውስጥ ለሁለተኛ ጊዜ ያህል ወደ ስኮትላንድ ሰሜናዊ የባህር ዳርቻ ተጠግታ የብሪታንያንን የባህር ወሰን በተደጋጋሚ መጣሷም የዓላማዋን ክብደት ያሳያል። የመርከቧ ዋነኛ ዓላማ የወሳኝ መሠረተ ልማቶችን መቃኘት ነው። በተለይ ብሪታንያንና አሜሪካን ጨምሮ የምዕራባውያንን ኢኮኖሚና የደህንነት ምሰሶ የሆኑትን ከውሃ በታች ያሉ የመረጃ ኬብሎችን በጥልቀት መቃኘት ነው። እነዚህ የከርሰ ምድር ኬብሎች በየቀኑ በቢሊዮኖች የሚቆጠር ዶላር ዋጋ ያለው ፋይናንስ መረጃና የኢንተርኔት ግንኙነትን ይሸከማሉ። እነርሱም እንደ የዓለም ደም ስር የሚቆጠሩ ሲሆን በአብዛኛው ያልተጠበቁና የተጋለጡ ናቸው። ያንያር እስከ 1000 ሜትሮች ድረስ ዘልቀው መግባት የሚችሉ ቃቅን የርቀት ሰርጓጅ መርከቦችን የመጠቀም አቅም ያላት ሲሆን ይህም ማንኛውም ኬብል በቀላሉ የመቃኘት ወይንም የማጥፋት አቅሟን ያሳያል። በጣም አስደንጋጩ የክስተት ክፍል ግን በራፍ ወይንም የብሪታንያን ሮያል አየር ኃይል የስለላ አውሮፕላን ላይ የተፈጸመው ጥቃት ነው። የአውሮፕላኑ አብራሪዎች ያንያርን በቅርበት ርቀት ሲከታተሉ በመርከቡ ላይ የነበሩ ሰዎች ኃይለኛ ሌዘር ተጠቅመው በአብራሪዎቹ አይኖች ላይ አነጣጥረው ነበረም። ይህ ድርጊት በቀጥታ የአብራሪዎችን የእይታ ችሎታ በማደብዘዝና የአውሮፕላኑን ደህንነት በቀጥታ አደጋ ላይ በመጣል የሚፈጸም አደገኛ የጦርነት ቅስቀሳ ነው። እንዲህ አይነቱ ጥቃት የዓለም አቀፍ የባህር ላይ ደንቦችን ሙሉ በሙሉ የሚጥስ ሲሆን የሩሲያን እስከ መጨረሻው የመሄድ ፍላጎትን ያሳያል። የብሪታንያ መከላከያ ሚኒስትር ጆን ሄሊ ለሩሲያ የላኩት መልእክት በጣም ጥብቅና የማያወላውል ነበረ። እናያችኋለን፣ ምን እንደምትሰሩ እናውቃለን፣ እናንተ የዓለምን ደህንነት እያናጋችሁ ነው። ይህ ደፋር እርምጃ ሩሲያ የኔቶን ሀገሮች የመከላከያ አቅም ያለማቋረጥ እየሞከረች እየፈተነች መሆኑን የሚያሳይ ማስረጃ ነው። ይህ ክስተት የሁለቱን ወገኖች የፖለቲካ ልዩነት በይበልጥ አባብሶታል። በምዕራቡ ዓለም ሩሲያ ዓለም አቀፍ ስጋት ተደርጋ ስትታይ፣ በሞስኮ ያለው የፕሮፓጋንዳ ማዕከል ግን ፍጹም የተለየ እውነታን ይፈጥራል። በሩሲያ የመንግስታዊ ሚዲያዎች ብሪታንያ የሩሲያ ቁጥር 1 ጠላት ተደርጋ የምትቀርብ ሲሆን በምዕራባውያን ወረራና አጥፊ ዓላማ ሰለባ መሆኗን አጽንኦት ይሰጣል። ይህ አማራጭ እውነታን የመመገብ ዘመቻ በዩክሬን ጦርነት ሳቢያ በዓለም ሀያላን መካከል ያለው የፖለቲካ አለመተማመን ከፍተኛው ደረጃ ላይ እንዲደርስ አድርጎታል። ከፍተኛ የቴክኖሎጂ አደጋ በሰማይ ላይ እና በውሃ ስር የተደረገ የአይን ማጥፋት ጦርነት፣ እነዚህ ሁለቱ ክስተቶች ዓለማችን በከፍተኛ ውጥረትና የዛቻ ዘመን ውስጥ መሆኗን ያሳያሉ። የሰው ልጅ የቴክኖሎጂን ጫፍ የደረሰበት በዚህ ዘመን የፖለቲካ አለመተማመንና ግጭት በድንበሮች ሳይወሰን በሰማይ በባህርና በከርሰ ምድር እየተስፋፋ መጥቷል።
ለዚህን እጅግ ውስብስብ የሆኑ ዓለም አቀፍ ክስተቶች በዝርዝር ስለተከታተላችሁ እናመሰግናለን። ቪዲዮውን ከወደዳችሁትና ለሌሎች እንዲደርስ ያግዘን ዘንድ ቪዲዮውን ላይክ፣ ቻናሉን ሰብስክራይብ በማድረግ እንዲሁም በኮሜንት መስጫ ስፍራ ላይም ሐሳብ አስተያየታችሁን በማስቀመጥ ቤተሰባችንን ይቀላቀሉ። በቀጣይ መረጃ ሰጪ በሆነ ቪዲዮ እስከምንገናኝ ሰላም።